ሰላም ውድ የኤ ፕላስ ጄኔሬሽን ቤተሰቦች እንዴት አላችሁ? ይህ ለናንተ ይጠቅማል ያስተምራል ተብሎ የተከፈተ የዩቲዩብ ቻናል ነው። ታዲያ ዛሬ ደግሞ በሪሜዲያል ጥያቄና መልስ ወደናንተ ቀርበናል። ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቪዲዮ በምንለቅበት ጊዜ ቶሎ እንዲደርሶ ያደርጉ እያለን ወደ ቪዲዮ አልፋለሁ።
ኒውትሮን ይገኛል። ኤሌክትሮን ግን ሰራውንድ አካባቢው ላይ ከውጭ በኩል ይገኛል። ስለዚህ ፕሮቶንስ ኤንድ ኒውትሮንስ ኦንሊ የሚለው መልስ ነው ማለት ነው። ሁለተኛው ጥያቄ ቀላል ጥያቄ ነው። ፕሮቶንስ ኤንድ ኒውትሮንስ የሚለው መልስ ነው ማለት ነው። ባለፈው ቪዲዮ ላይ ምን ብለናል? አተሞች ኒውክለስ አላቸው። በኒውክለሳቸው ውስጥ ደግሞ ማና ማን ይገኛል? ፕሮቶን እና ኒውትሮን ብቻ ነው የሚገኘው። ኤሌክትሮን ውጪ ነው የሚገኘው። ስለዚህ ይሄ አይሆንም። ኤሌክትሮን ኤንድ ኒውትሮን ሲላል አይሆንም። ኤሌክትሮን ውጪ ብለናል። ኒውትሮንስ ኦንሊ ይላል አይደለም፣ ፕሮቶን አለ። ይሄም አይሆንም። ስለዚህ ትክክለኛው መልስ ኤ ላይ ያለው ነው ማለት ነው። ኤ ላይ ያለው ነው። እሺ ሶስተኛ ጥያቄ ደግሞ ምንድነው የሚለው? an atom has an atomic number of 31 and a mass number of 70. how many electrons will it have in this valence shell ይላል። ይሄ ደግሞ ኤሌክትሮን ኮንፊግሬሽን ሰርታችሁ የምታገኙት በቀላሉ ማለት ነው። ቫለንስ ሼሉ ምን ያህል ይዛል? አሁን ኦርቢታሎች አሉ አይደለ? ኤስ ኦርቢታል አለ፣ ፒ ኦርቢታል አለ፣ ዲ ኦርቢታል አለ፣ ኤፍ ኦርቢታል አለ። ከነዚህ ውስጥ ኤስ 2 ይዛል፣ ኤ 6 ይዛል፣ ኤ ዲ እስከ 10 ይዛል እያለ ይሄዳል። ኤሌክትሮን ኮንፊግሬሽኑን ስንሰራ ይሄ ምንድነው የሚሆነው? አሁን የዚህን ኤሌክትሮን ኮንፊግሬሽን ለመስራት ብንሞክር ማለት ነው አቶሚክ ነምበር እዚህ ጋር አቶሚክ ነምበሩ 31 ነው ማለት ነው። አቶሚክ ነምበሩ 31 ነው ማለት ምን ማለት ነው? አቶሚክ ነምበር ኢዝ ኢኳል ቱ ነምበር ኦፍ ፕሮቶን ኢዝ ኢኳል ቱ ነምበር ኦፍ ኤሌክትሮን ጋር እኩል ናቸው አይደል? ሶስቱም እኩል ናቸው። አቶሚክ ነምበሩ፣ ፕሮቶን ነምበሩ፣ ኤሌክትሮን ነምበሩ እኩል ነው። ስለዚህ ኤሌክትሮን ነምበር 31 ካለ ወይም ደግሞ አቶሚክ ነምበሩ 31 ከሆነ ኤሌክትሮን ኮንፊግሬሽኑን መስራት እንችላለን። ኤሌክትሮን ኮንፊግሬሽን ስንሰራ 1s 2 ከዛ 2s እና 1s2 ከዛን 2s2 2p6 3s2 3p6 ሶ እንደዚህ አሁን ስንሄድ እስከዚህ ያለው 10 ነው። 10 2 ከዛን ፒ ላይ 8 18 ከዛን 4s2 ከዛን 3p8 ብለን የምትቀረው 3 ናት። የምትቀረው መጨረሻ ላይ አውተር ሞስት ወይም ደግሞ ቫለንስ ሼሉ መጨረሻ ላይ የሚቀረን 3 ቁጥር ቫለንስ ሼል ነው የሚሆነው ማለት። ስለዚህ የሶስተኛው ጥያቄ መልሱ ሲ ላይ ያለው ነው ማለት ነው። 3 የሚለው ነው። ሌላው ደግሞ ምንድነው የሚለው? አራተኛ ጥያቄ which of the following would produce a line spectrum rather than a continuous spectrum ይላል። ላይን ስፔክትረም ያለው ማለት ነው ከኮንቲኒየስ እንትን የሌለው ወይም ደግሞ በኮንቲኒየስ የማይገለጸው በላይን ስፔክትረም የሚገለጸው ከነዚህ የትኛው ነው ይላል። ሳንላይት አለ፣ ኤግዛይትድ ሃይድሮጅን አተም፣ ኖርማል ፍላመንት ላይት ቫልቭ አለ፣ የሎ ወር ደግሞ ሶዲየም ስትሪት ላይት አለ። ስለዚህ ከነዚህ ቤስት ዲስክራይብ የሚያደርገው ይሄንን ጥያቄ ይሄ ላይ ያለው ሳንላይት ነው። ሳንላይት ላይን ስፔክትረም ነው ያለው፣ ኮንቲኒየስ አይደለም። ሶ ሳንላይት የሚለው ቤስት ፊት ያደርገዋል። አራተኛ ጥያቄ ኤ ነው መልሱ። ሌላው አምስተኛ ጥያቄ ምንድነው የሚለው? among the following which color corresponds to light of the highest frequency በጣም highest frequency ያለውን ላይት የሚቀርበው ወይ ደግሞ ኮረስፖንድ የሚያደርገው ወደዛ የትኛው ነው ነው የሚለው። ሶ ኮረስፖንድ የሚያደርገው ለሃይስት ፍሪኩዌንሲ ከነዚህ ካሉት አማራጮች ስትሬንግዛቸውን ወይም ደግሞ የፍሪኩዌንሲያቸውን ጥንካሬ ስናስቀምጥ የሆነ ድሮኔ እንዴት ብዬ ነበረ ያስኩት እንዴ ቪቪ ጊዮር ምናምን ብዬ ነበር ያስኩት። የመጨረሻው ሬድ ነው። ከዛ ኦሬንጅ አለ። ከዛ በኋላ ቪቪ ጊዮር አይ ቲንክ እንደዚህ ነበረ። ግሪን አለ፣ ብሉ አለ፣ ኢንዲጎ አለ፣ ቫዮሌት። የመጀመሪያው ቫዮሌት ነው። ከዛ ኢንዲጎ አለ፣ ከዛ ብሉ አለ። በጥንካሬ ከሄድን በጣም ሃይስት ፍሪኩዌንሲ ያለው እዚህ ጋር አሁን ካሉት አማራጭ ቫዮሌንት እና ኢንዲጎ የለም እዚህ ውስጥ። ስለዚህ ብሉ ነው የሚሆነው መልሱ ማለት ነው። ሶ የአምስተኛው ጥያቄ መልስ ምንድነው? ብሉ የሚለው እቺኛው ናት ማለት ነው። ስድስተኛው ጥያቄ ደግሞ ምንድነው የሚለው? which one of the following is not a valid electron configuration ይላል። ቫሊድ ያልሆነ ማለት ነው ኤሌክትሮን ኮንፊግሬሽን የትኛው ነው ይላል። አሁን እዚህ ጋር 288 ወይም ደግሞ 1s2 ያው 8 ማለት 8 የሚይዛል 8 የሚይዛል ይሄ ልክ ነው። ይሄ ቫሊድ ነው። ቫሊድ ያልሆነ ነው የምንፈልገው። ይሄኛው ሁለተኛው 9 ይሆናል። በጭራሽ አይሆንም። ይሄ ነው ፎልስ የሆነው መልስ ማለት ነው። ወይም ደግሞ የምንፈልገው መልስ ይሄ ነው።
እዚህ ጋር 26 ይሆናል ችግር 1s2 2s2 3s6 ወይ ደግሞ 2p6 ማለት እንችላለን። ይሄኛው ይሆናል የሚቀር ካለ 4 ይሆናል ችግር የለም። ግን 9 በምን ተአምር ይሆናል ሁለተኛ ሊሆን ሶስተኛ ምናምን 9 አይሆንም ማለት ነው። ስለዚህ የዚህኛው መልስ የስድስተኛ መልስ ምንድነው ማለት ነው? ቢ ነው ማለት ነው። የስድስተኛ መልስ ቢ ነው። ይሄኛው ቫሊድ ኤሌክትሮን ኮንፊግሬሽን አይደለም። ሰባተኛ which of the following given elements will have the electron configuration ከሚከተሉት የትኛው ነው? ኒዮን አይሆንም አይደል? ምክንያቱም ኒዮን ምንድነው 10 ነው። ምንድነው ጥያቄው ያለው ይሄንን ኤሌክትሮን ኮንፊግሬሽን የሚይዘው የትኛው ኤሌመንት ነው ነው የሚለው። ኒዮን አቶም ማለት 10 እኮ ነው። 1s2 2s2 ከዛ 2p6 አለቀች በቃ ኒዮን እስከ 2p6 ብቻ ነው። ይሄ 2p6ን ጥሶ አልፏል። አሁን 3s2 3p6 4s2 ድረስ ሄዷል። ይሄ ማለት አሁን አቶሚክ ነምበሩን ብናገኝ ከዚህ 2 ሲደመር 2 እቺ ነው 2 ሲደመር ያው ከላይ ያሉት ቁጥሮችን ደምሩ እስቲ 2 ሲደመር 2 4 4 ሲደመር 6 10 10 ሲደመር 2 12 18 20 ስለዚህ 20 ያለው ማለት ነው 20 አቶሚክ ነምበሩ 20 ይሆናል ለት ኤሌመንት ማለት ነው። ካልሲየም ነው በቃ በቀላሉ ዲ ነው መልሱ። ሰባተኛ ስምንተኛ ጥያቄ ምንድነው የሚለው which of the following elements has the lowest ionization energy እዚህ ውስጥ ካሉት ውስጥ ionization energy በጣም ያነሰበት የትኛው ነው? lowest ከነዚህ ሁሉም ionization energyያቸው አነስ ያሉ ናቸው። ግን ከሁሉም ደግሞ በጣም lowest የሆነው ሶዲየም ነው። ቢ ቼክ አድርጎ እናንተ መጽሐፍ ላይ አለ ሁሉም ነገር አለ። ቪዲዮቹን ቲዩቶሪያል እዚህ ቻናል ላይ የለቀኳቸውን ቲዩቶሪያሎች ይኸው ደግሞ የስምንተኛው መልስ ቢ ነው ማለት ነው። ዘጠነኛው መልስ እንደ ጥያቄ ምንድነው የሚለው how many 3d electrons are present in the ground state of chromium atom በክሮሚየም አተም ግራውንድ ስቴት ላይ ምን ያክል 3d ኤሌመንቶች ፕሬዘንት ይሆናል ወይም ደግሞ ይገኛሉ ነው የሚለው። 3d ኤሌመንቶች ማለት ክሮሚየም ይሄ ማለት ኤሌክትሮን ኮንፊግሬሽን እንደዚህ ለክሮሚየም አተም ሲሰሩ ዲ ላይ ያለው ማለት ነው። ዲ ወይም ደግሞ ዲ ኦርቢታል ላይ ያለውን ወይም ደግሞ ዲ ግራውንድ ስቴት ላይ ያለውን አተም ነምበሩን ነው የምትጠቅሱት ማለት ነው። ይሄ ማለት እዛ ጋር ያለው ስንት ነው ማለት ነው? 5 ነው የሚኖረው በዲ ማለት ነው ሲሰሩ። እኔ ሰርቻለሁ። አሁን የክሮሚየምን ሲሰሩ 1s2 እያላችሁ 2s2 2p6 3s2 እያላችሁ ሄዳችሁ መጨረሻ ላይ 5 ዲ ላይ ማለት ነው 3d ብላችሁ 5 ነው የምታገኙት። 5 የግራውንድ ስቴት ኦፍ ክሮሚየም አቶም የ3d ላይ የምታገኙት እሱ ነው ዲ ነው ማለት ነው። ዘጠነኛው ጥያቄ መልሱ። አስረኛው ጥያቄ ምንድነው የሚለው the first ionization energy of aluminum is slightly lower than that of magnesium because magnesium has ለምንድን ነው ማግኔዚየም የአልሙኒየም ionization energy ከማግኔዚየም ionization energy በጣም ያነሰው ይላል። ይሄ ላይ ምን ይላል? magnesium has higher nuclear charge ያለው ይላል። the outer electron in aluminum is in p orbital and an s orbital ስለሆነ ነው ይላል። ሲ ላይ in aluminum the electron is being lost from a doubly filled orbital ስለሆነ ነው ይላል። ዲ ላይ the radius of በድጋሚ ያው ተደውሎልኝ ነው እና in aluminum the electron is being lost from doubly filled orbital ይላል። ዲ ላይ ደግሞ the radius of aluminum atom is greater than that of the magnesium atom ይላል። ስለዚህ የዚህኛው ትክክለኛ መልስ ቼክ አድርጉት እናንተም ሲ ላይ ያለው ይመስለኛል ማለት አይ አም ኖት ሹር ግን አልሙኒየም ኤሌክትሮን ሎስት ያረገ ስል ይሄዳል። አይ ቲንክ እዚህ ጋር አሁን አልሙኒየም እያጣ ነው የሚሄደው ኤሌክትሮኑን ማለት ነው። ስለዚህ አዮናይዜሽን ኤነርጂው ከማግኔዚየም ያንሳል። ስለዚህ የአስረኛው ሲ ብዬዋለሁ እኔ ማለት ለሞር ዲቴይል እናንተ እንትን አድርጉት መጽሐፋችሁ ላይ እዩት በድጋሚ ማለት ነው። መጽሐፋችሁ ላይ 11ኛ ጥያቄ ምንድነው የሚለው which one of the following atoms would have the highest force ionization energy highest force ionization energy ያለው አተም ከሚከተሉት የትኛው ነው ይላል። which of the following atoms would have the highest force ionization energy ማለት force ionization energy highest የሆነ ከነዚህ አማራጮች የትኛው ነው ይላል። ከነዚህ አማራጮች የትኛው ይመስላችኋል? በቃ ግልጽ ነው። ናይትሮጂን ነው ሃይስት ያለው ከነዚህ ማለት ነው። ሃይስት አዮናይዜሽን እንግዲህ አዮናይዜሽን ኤነርጂ ሃይስት የሆኑትን ኤሌመንቶች ምናምን ያው ሁሉም ነገር ያለ ነው ማለት ቀላል ጥያቄዎች ናቸው። እዚህ ጋር ወርክአውት ምናምን የለም ቀላል ነው። ምርጫ ነው ደግሞ እስካሁን ያለው። 12ኛ ጥያቄ ምን ይላል? how many unpaired
ኤሌክትሮን አር ዜር ኢን ዘ ክሮሚየምስ 3 አዮን። በዚህኛው አዮን ፖዚቲቭ አዮን ነው። በዚህኛው ምን ያህል አንፔርድ ወይም ደግሞ ፔርድ ያልሆኑ ያልተገናኙ ማለት ነው። ይህ ማለት ለዩሲ ስትራክቸር ሲሰሩ ከላይ አንፔርድ ነምበር ኦፍ ኤሌክትሮን አሉ ሲቆጠሩ ምን ያህል አንፔርድ ኤሌክትሮን ይኖራሉ በዚህኛው ማለት ነው። የዚህኛው ለዩሲ ስትራክቸር ሲሰሩ ስንት አንፔርድ ይኖራሉ? ስንት አንፔርድ ይኖራሉ? ሶስት ይቀራሉ እና ሰርታችሁ ሞክሩ። ወይም ደግሞ ያልገባችሁ ነገር ካለ ወይዘይ መልሳችሁ መጠየቅ ትችላላችሁ። ኮሜንት አድርጉ። እሺ ለእናንተ እኛ ማንሆነው ነገር የለም። እያንዳንዱን ነገር እናመጣላችኋለን። ሌላው 13ኛው ጥያቄ which of the following species would require the highest energy of the removal of one electron ይላል። የትኛው ነው ካሉት ውስጥ removal of one electron ይሄ ማለት አዮናይዜሽን ኤነርጂ ወይም ደግሞ ሞር ኔጌቲቭ የሆነ ነገር ነው የሚፈልገው። አሁን ካሉት ሁሉ ይሄ ነው የሚሆነው። ይሄኛው ፍሎሪን ነው። ኤፍ ማይነስ ደግሞ ኔጌቲቭ ነው ማለት ኔጌቲቭ ማለት ጌን ያደርጋል ማለት ነው እንጂ ወደ ማትሱ አትሄዱ። እና ሃይስት ኤነርጂ ለሪሙቫል ኦፍ አንድ ኤሌክትሮንን አዮናይዜሽን ኤነርጂ ነው አይደል? አዮናይዜሽን ኤነርጂ ሪሙቭ ለማድረግ ይጠቅማል አይደል? አንድን ኤሌክትሮን የትኛው ካሉት አማራጮች ይሄኛው ነው። ግን ሞስት አሁን አርገን ነው አይ ቲንክ ሞስት ሃይስት ኤነርጂ ለሪሙቫል በጣም የምንጠቀመው ወይ አርገንን ነው። ግን እዚህ ጋር ኤፍ ነው በደንብ እንትን የሚለው ማለት ነው። 14ኛው ጥያቄ ምንድነው የሚለን which of the following has the lowest electron negativity ይላል። ካርበን አለ፣ ማግኔዥየም፣ ቤሪሊየም፣ ቦሮን። ከነዚህ ውስጥ lowest electron negativity የሆነው የትኛው ነው? ወይም ደግሞ lowest electron negative የሆነው የትኛው ነው? እዚህ ጋር ማግኔዥየም ነው። ማግኔዥየም lowest ነው ከነዚህ። ካርበን ይበልጣል ማግኔዥየምን፣ ቤሪሊየምን ይበልጠዋል። ማግኔዥየም አነስ ያለ ኤሌክትሮን ኔጌቲቭ ነው። which of the following has smallest radius ይላል። smallest አነስ ያለ ራዲየስ ያለው የትኛው ነው ከነዚህ ውስጥ ይላል። smallest ከነዚህ ካሉት ውስጥ ሶዲየም ፕላስ ሶዲየም አይደለም ይሄኛው ፕላስ ማለት ነው። smallest radius አለው ፕላስ መልሱ ቢ ነው ማለት ነው። ሌላው ሾርት አንሰር identify the following subatomic particle ይላል። the number of this nucleus ይላል። እነዚህን ዲፋይን አድርጎ ምናምን ይላል። ይሄን ደግሞ ካስፈለገ በወረቀትም እንሰራላችኋለን። ቪዲዮ 16 ደቂቃ ምናምን ሆኗል። በጣም እኔ ከ15 ደቂቃ በላይ ያው አልሰራም ማለት በጣም ይጨንቃል ለኛም እና በቀጣይ ፓርቶች ደግሞ እነዚህንም እንሰራለን። ችግር የለውም። እነዚህን ኤክሰርሳይሶች እንሰራለን። ግን በቃ አንድ ላይ እንማማራለን። እዚህ ቻናል ላይ ከኛ ጋር ሆናችሁ አሪፍ ውጤት ስሩ። ፕሊዝ ሰብስክራይብ አድርጉ፣ ይሄን ቻናል ላይክ አድርጉ። ይሄን ቪዲዮ አያስከፍልም። በቃ አንድ ላይ ዲስከስ እያደረግን ነው። ማንበብ ሲደብራችሁ ቪዲዮ እንደዚህ እና ምንም አዲስ ነገር የለም። ምንም በቃ ሁላችንም የምናውቀውን ነገር ሼር እንደራረጋለን። እኛ ደግሞ ከእናንተ የምንቀድም ተማሪዎች ስለሆነን ከተለያዩ ከአስተማሪዎችም ጋር ስለሆነ እዚህ ቻናል ላይ ብዙ ትምህርታዊ ቪዲዮዎችን ታገኛላችሁ። ለእናንተ የሚያስፈልግ ነገር ፈተና ወጣቶችን ጥያቄዎችን እያመጣን ከእናንተ ጋር ዲስከስ እናደርጋለን። ቲዩቶሪያሎችን እንሰራለን። እናንተ ግን ሰብስክራይብ አድርጉ፣ ይሄን ቻናል ላይክ አድርጉ። ሪሚዲያል ወጪም ውስጥ የምትማሩ ልጆች ብዙ ባነበበ አይደለም ሰግጦ ምናምን እንትን ባይል አይደለም። ኢንፎርሜሽን ይኖራችሁ ግቢ ውስጥ የምትማሩ ኦር ደግሞ ውጪ ኮሌጆችም ላይ የምትማሩ ልጆች በቃ ቪዲዮ ማየት ጥሩ ነው። ያነበባችሁ መሀል ላይ ቪዲዮ ይወስደብራችሁ። እየተዝናናን እንደዚህ ዲስከስ እናደርጋለን። አትጨነቁ። የምታዩትን ቪዲዮ ምረጡ። ከዚህ ቻናል ጋር ወደፊት እና እናመሰግናችኋለን። መልካም ጊዜ ይሁንላችሁ። ቀጣይ ቪዲዮ ላይ የቀሩትን ፓርቶች ደግሞ እንሰራላችኋለን።